ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። እንግዲህ ዛሬው ደግሞ በአዲስ ቪዲዮ ተገኝቼላችኋለሁ። ቃልን ጠርቻታለሁ ወይም ደግሞ ቀጥሬያታለሁ ማለት ነው። ትንሽ ቆይታብኛለች እየጠበቅኳት እና ለጥብቅ ጉዳይ ነው የፈለኳት፣ ለአስቸኳይ ጉዳዩ ምንድነው የሚለውን ደግሞ አብረን የምናየው ይሆናል። የመጣች ነው ጠርቻታለሁ። እስኪ ስትመጣ ያለውን ደግሞ ሁኔታ ከሷ ጋር አብረን የምናየው ይሆናል ቤተሰብ። ስለዚህ ምንድነው ሀሳቡ የሚለውን አብረን እንከታተላለን። እስኪ ትንሽ ቆየችብኝ፣ አብረን እንጠብቃት። መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል ያስጓደኝ ጓደኛዬ የልቤ ሰው ሁሉ ሰላም። ደህና ነሽ ወይ? አለ ያለው አይደል? እንዴት ነሽ? ሊንስ ሁሉ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ተጠፋፋን ዛሬ እንዴት ነው ብቅ አልሽ? ካለሁበት ከች አቆየሁሽ? ታክሲ እያልኩኝ እንደውም ይኸው ካሜራ እንይዣለሁ። ሰላም ቆየች። ሰላም ያልሽ ሰላም እንዴት ናችሁ የመቅዲ ቤተሰቦች? እኛ ደህና ነን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። በዚህ አጋጣሚ ሰብስክራይብ እያደረጋችሁ አበረታቱልኝ። እውነት ነው። አመሰግናለሁ ቃልዬ። እንግዲህ ያው ቃል መታለሽ ቤተሰብ፣ ያው እየጠበኳት ስለነበረ እየነገርኳችሁ ነበር። መታለች እና እንዴት ነሽ? ደህና ነኝ። ሰላም ሁሉ ሰላም ፈጣሪ ይመስገን። ያው ለብርቱ ጉዳይ ስለፈለኩሽ ነይ ያልኩሽ፣ በቃ ምን ይደረግ። እሺ በሰላም በጣም አፋጠንሽኝ። በሰላም በሰላም ነው። ግን አሁን አንዳንዴ እንደዚህ ተገናኝተን ነው ከተገናኘንም ቆየን መሰለኝ። ለዛም በቃ እስኪ ላግኛት በዛው ብዬ የሆነ ጉዳይም ነበረ፣ ለሱ ጉዳይ ጠራሽ ዛሬ። እሺ ምንድን ነው ጉዳይ? ሰስፔንስ አረፍኩሻ? ዋው ጥሩ ነው መጥፎ? አይዞሽ በጣም ነውና ጥያቄ ነው ማለት ጥያቄ ያው በክንዱና ባንቺ ዙሪያ ያለውን ያው የምናውቀው ጉዳይ ነው። ከማን ነው በክንዱና በፍቅረኛ ያለው ጉዳይ ያው የምናውቀው ጉዳይ ነው። አንቺ የምታውቂው ነው የማውቀው ነውና ምንም እንትን የለውም። እና ባለፈው የምጠይቅሽ እኔ እሱን ክንዱን በእህትነት ነው እንጂ እኔ ጭራሽ በፍቅር ምናምን አይደለም። እንደዛ ለሱ ስለነበረው ምናምን ብለሽ ነበረ አይደል? አዎ። ዛሬ ምን ተገኘ? ዛሬም ድጋሜ ጠየቅሽ? በነገራችን ላይ ያው ቪዲዮ መጥቶ ሊሆን ይችላል የሱ ፍቅረኛ አንቻት አውርተን ነበርና እሷ የምትለኝ ግን በተቃራኒው ነው። በቃ እሷ ያለችኝ በፍጹም ላንቺ እንትን ብለሽ ነው እንጂ እሷ ስለምትወደው ነው ምናምን አለችኝ። ደውላ ማለት ነው። እንደውም ቪዲዮ ላይ ሳይሆን የገለጸችው፣ ቪዲዮ ላይ አልገለጸችም ነበረ። ደውላ እኔ እንደውም ቪዲዮ ላይ እንትን አላልኩሽም እንጂ እሷ ፍቅር ይዟታል ከሱ በቃ እንደ እንትን ነው በቃ ያላት ስሜት ለሱ የተለየ ነው። ላንቺ ያለችሽ ሌላ ነው። እውነታው ግን ለማወቅ ከፈለግሽ በጣም የምትከብደው እንደውም እኔ ቪዲዮ ላይ ቃል በእህት ነው ምናምን ብያት፣ በእህትነት ነው እንደዛ የምታደርገው ምናምን ብያት ነበር። እና እሷ ደግሞ ደውላ በፍጹም አንቺ እንደዛ ስትልሽ ማለት ያለውን ነገር ጠይቅሽናል። ካሁን በፊት አይደለም በካሜራ ምን ሳይሆን ማለት ከለማና ካሁን በፊት አውርተናል። ያለውን ነገር እውነቱን ነገሮች ነበር። ድጋሜ ደግሞ በቃ የእሷ ሁኔታ ማለት ነው አሳመኔ። በቃ አንቺ ከሱ ፍቅር እንደያዘሽ ምናምን እንደገና እዛ ጋር ያየሁት ሪያክሽን እንዳለ ሆኖ እሷ ደግሞ በቃ እንደምትወጂውና ፍቅር እንደያዘሽ ምናምን ነገረች።
እና በቃ ነገረችሽ እንደዛ ስትልሽ አንቺ ደግሞ አዎ አለሽ ተቀበልሻል። ለምን እንደዛ መቀበል አስፈለገ? አይ በቃ ትራንኩ ያመኩ በቃ ማለት አሳመነችኝ እሷ ፍቅር ነው። ስለዚህ እኔ ከሱ ጋራ በቃ ምናምን እያለች እንደውም ወደ ብሷት ማለት ነው እያለቀሰች ነው የነገረችኝ በስልክ። እንደውም ካሜራ ላይ ምንም አላለችም እና በስልክ ደውላ በቃ እሷ እውነቱን ማወቅ ትፈልጊያለሽ መቅዳለች። እሺ ምንድነው እንዴ ምንድነው ጠይቂያታለሁ እኮ ያ ነገር ማንተን ስራይ ጠይቂያታለሁ። ነገር ግን እሷ በእህትነት ነው እንደዛ ያደረገችው ምናምን ስላት በፍጹም እኔ እሷ ነት ከሱ ፍቅር ይዟት ነው እውነታው ይሄ ነው ብላኝ እኮ እሷ እንደዛ አለች። ችግር የለም እኔ እሷ አለችም አላለችም አንዴ ማለት ካሜራ ላይ እንዴት ነው እንደዚህ ነው ብዬ መናገር አልችልም። ምክንያቱም እሷ የተሰማት ስሜት የራሷ ሊሆን ይችላል። እሷ ያየችበት አንግል ሌላ ስለሆነ እኔ ተናግሬያለሁ ከአሁን በፊትም እሷም ለማናገር ፈቃደኛ ስላልሆነች ነው። ይሄን ጥያቄ ደግሞ መጠየቅ ያለባት እሷ እንጂ አንቺ አይደለሽ። ማንም ስለማለት አይ ችግር አለው ማለት ብጠይቅሽ ችግር አለው። ጠይቀሽኝ ስለነገርኩሽ ለምን ነግረሽኛል። ግን በቃ እውነትም ፍቅር ነው ማለት ለመናገር ያልፈለግሽው እውነትም አፍቅረሻል ማለት ነው። ማለት እንደዚህ መናገር ያልፈለግሽበት ምክንያት እውነትም ከሱ ፍቅር ይዞሻል ማለት ነው። አንቺም እንደዛ ነው የምታስበው? እሷ እናሰብኩኝ አይ መሰለኝ በቃ ምክንያቱም እዛ ጋር መሪያ ነው እሷ በነገረችኝ አንፃር ሳይሆን እዛ ጋር ራሱ እሱ ጋር ያለሽ ሪአክሽን ሳይ እንደዛ ነው የሚሰማኝ። በቃ የሆነ እሱ እንደወደድሽው እንዳፈቀርሽ ምናምን ከእንደገና ደግሞ እሷ እውነታው ይሄ ነው በቃ እውነታው እሷ ተወደዋለች ታፈቅረዋለች ለዛ ነው ምናምን ብላ እንደዛ ነገረችኝ እና እውነታው ፍቅር እንደያዘሽ ነው። ይሄን ምንም እንትን ሳንባባል እውነታው ሪያክሽን እንነጋገር። እኔ ቢዘኝ እኮ ማንም አይከለክልም የመናገር መብት አለ። ደግሞ ግን እዛ ጋር የነሱን እንትን ማሰብ አለብሽ አውቃለሁ። አይመለከተኝም። ስለዚህ እኔ ስሜት ካለኝ ለሱ ማንንም አልሰማም። ምን አገባኝ አለቀ። ግን እኔ ያመጣጤንም ካሁን በፊትም ነግሬሻለሁ። ለምን እንደመጣውም ታውቂያለሽ። ድጋሚ ስለጠየቅሽኝ ራስ በጣም አናድሽኝ። ሲቀጥልም የመመለስ ግዴታ የለብኝም። ገባሽ? ግዴታ አይደለም ግን እንደ ጓደኛ ለቅራቡነት ደግሞ ነግሬሻለሁ። ድጋሚ እንደዛ ይጠይቅ ለምን ጠይቅኛለሽ? አይ በቃ ነገር ፍቅር እኔን እንትን እንዳልሽ ነው የተሰማኝ ነው እንዴ እሷ እንደዛ እያለቀሰች ስትነግረኝ እንዴት ልጅ እውነት ሆነ እንዴት እሷ አልቅሳ ነገረችሽ። አልቅሳ ስለነገረችሽ ደግሞ እኔን ነይ ብለሽ እንደዛ ጥያቄ ጠይቅሽኛል። እሷ ልዩነታችን ችግር አለው እንዴ? ጠይቅሽ ችግር አለው መጠየቅ ስለሌለብሽ አለ ለማወቅ ያለብኝ ማለት ተናግሬያለሁ። ምክንያቱም ማወቅ ያለብሽን ነገር ካሁን በፊትም ስለነገርኩሽ ስላወራ ነው። እንደዛ አይነት ነገር ስለጠይቅሽ ራሱ በጣም አናድሽኛል። እኔ ምንም ነገር መናገር አልፈልግም ከዚህ ጋር ማለት ነው። ግን እኔ እንደዛ አይነት ሰው ናት ስላሰብሽ ብቻ እግዚአብሔርን በጣም ተናድጃለሁ። እንዴ እንድትናደድሽ እኮ አይደለም ግን በቃ እውነት ምን ችግር አለው ማለት ተናገራለሁ እውነት ከሱ ፍቅር እንትን ካለሽ አንደኛ እሱ ጋር እሷ እንደዛ እንትን እየተዋደዱ መሆን የለበትም። ገባሽ አይደለ? አንደኛ እንደዛ ነው። እሷ እርግጥ በቦታው ስለሆነች ምናምን ሊሆን ይችላል የተናደደችው ያለችው ሊሆን ይችላል በቦታው ላይ ስለሆነ ያናደዳት ይችላል። ግን አንቺ ቢያንስ እሷ ማስረዳት ትችላለሽ። በእኔ ቦታ ሆነሽ እኔን ተከተሽ ማውራት ትችላለሽ። ስላወራውሽም ያቀራረበኝ ለምን እንደነገርኩኝ በቪዲዮ ላይ ተሻለ ነገርኳት። ግን በቃ ደውላ በቃ ይሄ ነገርማ እየተደበቀ ከጀርባ እየተደበቀ ነገር አለ ብዬ ነው እንድረዳ ያደረገች። ምክንያቱም ደውላ በስልክ ደውላ እንዴ መቅሪያችሁ ነው ተወርቷል ተረዳሽም እኔ ቪዲዮ ላይ እንትን ማለት ፈልጌ እንትን ብሎኝ ነው እንጂ ቃል እኮ ተወደዋለሽ እውነትሽ ነው። አዎ ስትለኝ በቃ እኔማ አግኝሽ ማውራት አለብኝ ብዬ ነው አንቺ ዛሬ ያገኘሁሽ ነው ረሽልኩት ተጨርስ እንደ እውነታውን እንድትነግሪኝ እፈልጋለሁ። ዛሬ በእንደዚህ በቀላሉ አንፋታ ማለት እውነትሽ አልነሽ ምን ችግር አለው? ተደጋጋሚ ጠይቅሽ እስከነገርኩሽ ድረስ ግዴታ መጥቼ ካሜራ ፊት ሌላ ነገር እንድናገር የሆነ መጥፎ ነገር እዚህ ጋር እኮ ማለት ችግር የለውም። ቤተሰብ ናቸው። ከዚህ በፊት ጉዳይ ስለተናገር ነው ምን ችግር አለው? አይቶኛል። ከዛሬ በፊትም በክንድ ቪዲዮ መጥቻለሁ። ለምን እንደመጣሁም ለምን ከሱ ጋር ጎን ምናምን ስለሚያውቁ እውነቱን ስለሚያውቁት እሱ ላንቺም ስለነገሩሽ ግዴታ እንደዚህ ነው ብዬ ማስረዳታችን ከቻልሽ ከዚህ በላይ ባላስቀየምሽ ደስ ይለኛል። በጣም የምወድሽ ማከብርሽ እህቴ ነሽ። ሌላ ነገር ዛሬ እውነቱን ሳላቅ አለቅሽ በቃ ማለት እውነቱን ትነግሪኝ እፈልጋለሁ። ቃል ከጨረስሽ እፈልጋለሁ። አይ ገና አልጨረስኩም። እውነቱን ትነግሪኝ እፈልጋለሁ። ነይ አመሰግናለሁ። እንደዚህ እንዴት ማለት እፈልጋለሁ። ሲጀመር እውነቱን ስነግርሽ ማለት ለእንደዚህ አይነት ጉዳይ ትጠሪኛለሽ ብዬ በጭራሽ አልገመትኩም ማለት ነው። አንቺ መገናኘታችን ግድ ነው ማለት የሆነ ተገናኘን ቆየ። ግን የኔን አደራረሽና አፈላለግሽ እንደዛ አይደለም። የጠራሽኝ ለሌላ ጉዳይ ነው ማለት ፈልግሻለሁ ምናምን ስትይኝ ስራዬን ትቼ ነው የመጣሁት። ታክሲ ራሱ አጥቼ በግድ መከራ ማለት ነው። ስለዚህ እንደዚህ አይነት ጥያቄ ግን ደግሞ ከመጣሽ አይቀር እውነቱን ነገርሽ እንድትችል ፈልጋለሁ። ተናገር ጨርሻለሁ።
ከዚህ በላይ ባታቆይም ባታናግሪኝ ደስ ይለኛል። ቤተሰብ ግን በጣም ከፍ አይደለም ነይ ቁጭ በይ። እውነት አታናግሪኝ እንዴ? ገና ይመሽብኛል። በጣም ሩቅ ቦታ ነው ያለው። በቃ ጨረስኩ። ምን ሌላም ጥያቄ አለ? አይደለም ቁጭ በይና ልንገርሽ። እውነት አታናግሪኝ። እኔ ከዚህ በላይ ትዕግስቴን ባታስጨርሺ ምናምን ደስ ይለኛል። ወይኔ ተናደደች። በቃ ወይኔ ሶሪ ወይኔ ይቅርታ በጣም ቃልዬ። ለምን ነው ይቅርታ የምትይኝ? ቃል ሁሉም ነገር ሰው የልቡን ተናግሮ የፈለግሽውን ጠይቀሽ ይቅርታ ለምኑ ስለጠየቅሽኝ ተወጆልሽ አፍቅራሽ ብለሽ ስለጠየቅሽኝ አይደለም። እኔ በእናትሽ ፍራንክ ያደረኩሽ ነው። አንቺ አቀልጭ እውነቴን ነው። ፍራንክ ነው የምር በይ። እውነት እንዴት እንደዚህ አይነት ፍራንክ ታደርጊያለሽ? በቃ ዝም ብዬ እስኪች ልጅ ምን ትለኛለች እንደዚህ። ባለፈውም እሷን ስላልኳት ያው እዛ ጋር የተናገረችው ነገር ብቻ ነው። ስልክም አልደወለችም ምንም አላለችም። ትክክለኛ ቪዲዮ ላይ የተናገረችውን ብቻ ነው ያለችኝ ማለት ነው። ግን እስኪ ዛሬ ያው ልንገናኝ ነው የተቀጣጠርነው እንዳልሽው ማለት ነው። ቪዲዮ እንደምሰራ እንደቀጣሽኝ ምናምን ራሱ አላውቅም እኮ እንገናኝ ዛሬ እስኪ ብዬሽ ነው የቀረው። ግን እስኪ የሆነ ሀሳብ በዚህ እንትን ብላት እስኪ ቃል ምናምን ምን ይሰማታል ብዬ እግዚአብሔርን በጣም ነው ያነደሽኝ። እኔ በጣም ትዕግስቴን ማለት ይዤው ነው እስካሁን ድረስ የቆየው። እግዚአብሔር ነው የምላቸው እና አሁን እኮ ነግራኛለች። አውርተታለሁ ደግሞ ካሁን በፊት ተገናኝተን በስልክም እናወራለን ነው ሁሌም ስለምጠይቀኝ ነግራታለሁኝ። ግን እውነታውን እያወቅሽ ስትጠይቀኝ በጣም አናደደችኝ። እኔ በጣም ይዤው ነው ቤተሰብ ይዤው ወይኔ ማለት ነው ብቻ ጭቅጫቄ ነገር ሆነ። ሌላ ነገር ተናድጄ ራሱ ይዤ ነው የማወራሽ። እግዚአብሔርን በጣም ይዤ ማለት ነው ካንቺም ስለማልጠብቅ ስለምታውቂኝ ደግሞ ነው። አይ እንደዚህ የሚያናር እንትን አልሰውንታል እንገናኛለን። ቤተሰብ እውነት በትልቅ ፕራንክ ማለት ይሄ ችግር በብድር እንዳትመልሽ ብቻ ግን በቃ እስኪ ከተገናኘን አይቀር ይሄንን ሀሳብ ድጋሜ እንትን ብላክስ ብዬ አሰብኩኝና በቃ ፕራንክ አደረኩት በትንሹ ማለት ነው። ተሳክቷላታል። እኔ ደግሞ ጠብቁ በቀጣይ ቪዲዮ ወይ እየተፎከረብኝ ነው። ተሳክቶልሻል። ለማንኛውም ያው አውቃለሁኝ አንቺም ያ እንደዚህ አይነት እንትን እንደሌለሽ አውቃለሁ። በወንድምነት ነው እንደዛ ከጎኑ የሆነችው በወንድምነት ነው። የሁለቱ ያለ መግባባት እንደውም ከጎኑ እሷ መሀላቸው በመግባቱ በጣም ማደቃቃል። ምክንያቱም የሁለቱን እንትን ለማለት ያው ግድ ነው። አንድ የሚታወቅ ሰው ከሁለቱ ጋር ክፍተት ሲኖር የሆነ እንትን ማለት ግድ ነውና በወንድምነት ነው ያንን የምታረገው እንጂ ሌላ አይነት እንትን የላትም። ግን ያው ቀየር አድርጌ እኔ ትንሽ ላፋጣት በሚለው ነው ይሄን ቪዲዮ የሰራው ዛሬ። የዛሬ እንግዲህ ቃልን በዚህ መልኩ ተቀብያታለሁ። ያው ተገናኝተን ስለምናውቅ ተገናኝተን ነው እንዳጋጣሚ እንደዚህ አይነት አቀባበል አለ። እውነት እስኪ ፍራዱ በባዶ ከምቀበላት ብዬ ትንሽ እስኪ ለምን አላዝጋትም አልኩኝ ማለት ነው። አዛክሽኝ እዚህ በላይ እንዴ እዚህ ተፈታተርሽ ነው። እንደውም እኔ የምር ማለት ውስጤ ተናደው ራሱ እየሳኩኝ ነው የማወራትና ማለት የሆነ ላለማስከፋት ያህል እየሳኩ ነበር ሳወራ እየሞከረች ነበር ግን አልቻልኩም። መጨረሻ እንዴ ሌላ ነገር ከምናገራት ሊሄድ ብዬ ስነሳ ያዘችኝ። ተሳክተሻል። እንገናኛለን። ጠብቂ ጉዴ ነው እንግዲህ እስኪ የሚመጣበት መንገድ አይታወቅም እና ይሄን ይመስላል ቤተሰብ የዛሬ ቪዲዮ። እንግዲህ ያው እናንተንም በነገራችን ላይ ዛሬ አልነገርኳችሁም። ይሄን ነበር ያሰብኩት የማጠብቀው ብዬ ያሰብኩት ቪዲዮ ወይም ደግሞ ፕራንክ ይሄን ይመስላል። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ።